ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰው ሙስሊም ሆኖ እንዴት የሰው ላብ ይበላል? እስኪ አይመኒታ መልስ ብሎ የመለሰው መልስ አለ ለከሳሾቹ። እህቶቻችን በአረብ ሀገር እየለፉ 10 ሚሊዮን ብር አይመኒታ በላን ዘረፈን እያሉ ነው። እና በጣም ያሳዝናል። ከአንድ ሙስሊም የማይጠበቅ አይመኒታ፣ አንተ ሙስሊም ነህ እንዴት እንደዚህ ታደርጋለህ? እስኪ የከሳሾቹንም እናዳምጥ። እሱም መልስ ብሎ የመለሰው አለ። እሱንም እናዳምጥና ቪዲዮውን እስከ መጨረሻው ላይክ ሼር እያደረጋችሁ አዳምጡት። እባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይህንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራችኋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራችኋል፣ ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት፣ ትርፋማ ነው የምትሆኑት ብሏቸው አሳምኗቸው፣ እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1 ሚሊዮን 800,000 400,000 ይከፈላል። በአጠቃላይ 21 ልጆች 9 ሚሊዮን 950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም። የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ። የቲም ልጅ፣ የቲም ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ፣ እንዲሁም በኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ አገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን የሰጡት። እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ፣ ስፒከር አድርጌ አላነሳክም፣ ላንተም ለባለቤትክም ደውያለሁ፣ ዋትስአፕ ላይ መልእክት አስቀምጬ አልመለስክም፣ ላይቭ ላይ በጣም ብዙ ሰው ሼር አድርጎልህ አልመጣህም። ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን። ሁላችንም ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው። ደረሰኙ የሁላቸውም እጄ ላይ አለ። የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት። ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለክ በከፈትከው አካውንት ነው፣ PLC ይላል። እና እባክህ ምላሽ ስጥ። ቴንክ ዩ ቻልኩም በእውነት ከሱ ውጪ የህግ ሰው የለም። እኛ እናቴ ባለቤቴን እኛ ብር መልስልና አንፈልግም፣ ሌላ ስራ እንሰራበታለን፣ አገር ቤት ሄደን ከዚህ በዚህ እኛ መንቀሳቀስ እንደምንችል ታውቃለች። ባለቤቱ ታውቃለች፣ ይሄንን ታውቃለች። እኔ ከሳምንት በፊት ባለቤቱ አናገርኩኝ፣ ስልኳን አስልኬ በውስጥ ደውዬ ሳናግራት ባለቤቱን ሳናግራት ስለ እናንተ ብር የእናንተ ብር ተመላሽ ነው አይደለ አለችኝ። አዎ የእናንተን ብር ከ20 ቀን በፊት ራሱ አውርቼ የነሱ ብር ብለን መልስላቸዋለሁ ሲል ነበረ። የነሱ ተመላሽ ነው ብሏል እና ይመልስላቸዋል። እምቢ እኮ አልተባላችሁም፣ አልተካዳችሁም እየተባለን ማለት ነው። አመት ደረሰን። አሁንም ግሩፕ ላይ እያላቸው ያለው 2 ወር ነው የሚላቸው። ምንም እምነት ያሌለው ቃል ማለት ነው። ስለዚህ እየዋሸን ነው። እሱ ስራ ብሩን እየሰራበት ነው። እኛ እዚህ ብራችንን አጎልተን እየተቸገርን ነው እና ብራችን እየሞተ ነው። የዛሬ አመት ብር ያስገባንበት ብርና ዛሬ እኛ ጋር እጥፍ ነው። ማናችሁም ታውቃላችሁ ዶላር ምን ያህል እንደጨመረ እና ይሄን ያክል ውሸቱ የላቀ ነው። እኛ እንደዛ ብለን ከግሩፑ ስንል ባለቤቴን ከግሩፑ ሲያወጣ ሚስቱ እንደሆንኩ አያውቅም ነበር። ግሩፕ ውስጥ እኔ እያለሁ ሰላይ ነው እንዲህ ብሎ እኮ እንደዚህ ከኔ ኢንፎርሜሽን ወስዶ እኮ እንዲህ አድርጎ ብሎ በሰላይነት ግሩፕ ላይ ስሙን ሲያጠፋ ነበር። ትንሽ የሆነ ጥያቄ ስትጠይቂ ያኔም ባለቤት ስም ማለት ነው ሰላይ ምናምን፣ ይሄ ቢዝነስ ነው፣ የመንግስት ተቋም አይደለም። ምንድነው ስለላን ምን አመጣው? ሰላይ ማለት ሊያጠኑን ነው የገቡት እንጂ የስራ ሰዎች አልነበሩም። ከበፊቱ ራሱ ከባለቤቴ ጋር ቁጭ ብዬ እንደዚህ እያወራን ነበር ብሎ ስማችንን ኮፒ አድርገው ሊጀምሩ ነው። አዎ ምንድነው ቢዝነሱ ኮፒ የሚደረገው? ምንድነው ምንም አላየንም። ልናመርት ነው ቦንዳ ምን ልናመርት ነው? በ1 ሚሊዮን ምን እንሰራለን እኛ? እሱ በቃ ለስለላ ነው የገባችሁት። የሆነ ሰው ከዚህ በፊትም መጀመሪያ ላይም ለስለላ የገቡ ሰዎች አሉ። ስለ ስለላ በጣም ነው የሚያወራው። ለስለላ ነው የገቡት ሰዎች አሉ እያለን
በጨረሻ ላይ ጥያቄ የጠየቀ ሰው በህግ በስትክክል የሆነ ቀጥ ያለ ትክክለኛ ጥያቄ ስትጠይቂው ስታጨናንቂው የሚያደርግሽ ነገር ከግሩፕ ያለን ያወጣል፣ መልስሽን አይመልስም። ትንሽ ስትተቺውና ስትቆጪው ያንን ነገር ለመመለስ በቁጣ ይመጣል። እንዴት አደርጋላችሁ? አሁን ባለፈው ግሩፕ ላይ ሆስ ቮይሱ ሲልኩልኝ እንዲህ ብለህ እንዴት ትዋሻለህ? እኛ ብራችንን ነው የምንፈልገው ብሎ በግሩፕ ሆይ ብሎ ሲነሱ የፈለጋችሁበት ቦታ ሂዱ ብሎ ዝቷል። ምንም ማንም ህግ የሚጠይቀኝ የለም፣ ምንም ፈራው የለም፣ እኔ ከአላህ ውጭ ምንም አልፈራም ብሏል። እኔ ብራችሁ ሰጣችኋለሁ። አላህ ከህግም ከምንም በላይ እኮ ነው። አላህን ከምንም በላይ ነው። ሀቅ ይወስዳል። እንግዲያውስ እንደምትሰሚ የኛ ብር ተበልቷል ብለን ቁጭ ብለን እያለቀሰን ከትላንት ወዲያ ግሩፕ ላይ ገብታ አንዷ ተቀላቅላ ወላሂ እሷ ህይወቷን ስታወራ ማለት ነው ምን ውስጥ ነው የገባ ነው ያለው። ይሄ ሰውዬ የቲምን ብር እየበላ ማለት ነው። የቲም ማለት ታሪኳን ከነገረችው በኋላ እቺን ልጅ እንደውም ወደ ግሩፑ ራሱ ማስመለስ የለበትም። የሷን ብር እሰራበታለሁ ብሎ ራሱ በራሱ አምኖ መቀበል የለበትም። የቲም ብር እንግዲያውስ ሁላችሁም በእምነታችሁ ታውቃላችሁ፣ በእኛ በእስልምና በጣም ከባድ ነው። እሺ እኔ ግን ሳስበው ሚስቱ የምታውቅ አይመስል። የትኛዋ ሚስት ለባሏ የሰው ሀቅ የሰው ላብ ልጆቿን እንዲያበላባት ትፈቅዳለች ብዬ አላስብም። ለልጆቿ ለነገ በሽታ አደጋ ብዙ ነገር ትፈራለች። የሰው ሀቅ በሽታ አደጋ የተለያየ ነገርን ያመጣል፣ ሙሲባን ያመጣል። እና የትኛው ሚስት ልጆቿ የሰው ላብ የሰው ሀቅ እንዲበሉባት ልቦኗ እያወቀ ትፈቅዳለች ብዬ አላስብም። ስለዚህ ሚስቱ ታውቃለች ብዬ አላስብም። አንቺ ሚስቱ ታውቃለች አልሽ። እንዴት አወቅሽ ሚስቱ እንደምታውቅ? ትክክል ነው። እኔም ሙሉ ለሙሉ ሚስቱ ታውቃለች አልሽም፣ ግን አናግሬያታለሁ እያልኩሽ ነው። ከሳምንት በፊት አውርቻት እሺ አይመኒታ ብራችንን አልመለሰልንም ወይ ከግሩፑ አይደለንም ሪሲታ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች? አልሐምዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩም እና በዚህ 2 ቀን እስኪ ያሉትን ነገሮች ላያቸው ከህግም አንፃርም ከብዙ ነገር አንፃር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ ለኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው ግሩፑን ሲበጠብጡ ሲረብሹ የነበሩት። እንዲሁም አንደኛው እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነቅኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉ 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት 1 ዓመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 ዓመት 2 ዓመት የሚፈጀው ፋብሪካ ለመገንባት እኮ ከ1 ዓመት ከ3 ዓመት ይፈጃል። ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 ዓመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማቀው ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመሰገበ ህጋዊ የሆነ
የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው፣ ያውቃሉ፣ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን፣ ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 ዓመት ወጪ አይወጣም? ወጪ እኮ ይወጣል፣ ብዙ ወጪዎች ይወጣል። ጉዳይ አይፈጸም፣ ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉ መጥተው ሚዲያ ላይ ወጥተው አይመን ብራችንን በላን። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይሄን ባደረጋችሁት፣ ስሜን ባጠፋችሁት፣ በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቼው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል እህቶቼ። ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጣችሁኝ፣ አብረን እንስራ ብላችሁኝ፣ ኑ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲህ አድርጌ ተነስቼ ነገ እንዲህ አድርጓል እንደዚህ ልል አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች፣ ሚስት አላቸው እኮ እንደኔ። እኔ ልጅ አለኝ፣ ሚስት አለኝ። እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው፣ ህጋዊነት እንደሌለው፣ ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት። የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር፣ ኮንቲኒየስ ፎም ማሽን ይባላል። 60 ሚሊዮን ብር። ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ፣ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም፣ ሌላ አልጨመርኩ። እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያስበረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፕ የወጡ ሰዎች ነበሩ። ምንድን በቃ ብራቸውን መልስላቸው። አይመኒታ ማለት መጀመሪያ ላይ ያው መጀመሪያ ጥናት ማድረግ ነበረብህ። እንደሚሳካ አስበህ ነግራቸው ገቡ እነዚህ ልጆች። አሁን ላይ ደግሞ ሲያዩት ነገሩ የማያወጣ ነው። ቆይ ቢከስሩም አንተ ያው አብረህ ልታከስራቸው ነው ማለት ነውና ብራቸውን መልስላቸው። በስደት ያልፍልናል ብለው ነው እነሱም እየተሰደዱት ማለት ነው።